ኢትዮጵያ ወሳኝ የሰብአዊ እርዳታ ፍላጎት ወደ 42.1 ሚሊዮን ዶላር አሻቀበም። ኢትዮጵያ የሰብአዊ እርዳታ ፍላጎት በከፍተኛ ሁኔታ በማደጉም ወሳኝ የጤናና የጥበቃ አገልግሎቶች ላይ የገንዘብ እጥረት ገጥሟታል። የተባበሩት መንግስታት ስነ ህዝብ ፈንድ ወይም UNFPA በ2026 ለሴቶችና ልጃገረዶች ህይወት አድን አገልግሎቶችን ለመሸፈን 42.1 ሚሊዮን ዶላር እንዲሰበሰብ ዓለም አቀፍ ጥሪ አድርጓል። የኢንዱስትሪ ኢትዮጵያ በገንዘብ ፍላጎት ረገድ በዓለም አቀፍ ደረጃ 8ኛ ከፍተኛ የሰብአዊ ቅድሚያ የሚሰጠው ሀገር አድርጓታል። የጠየቀው የገንዘብ መጠን በ2025 ከጠየቀው 38.2 ሚሊዮን ዶላር በላይ ጉልህ ጭማሪ ያሳያል። UNFPA የጠየቀው 38.2 ሚሊዮን ዶላር ቢሆንም እስከ መስከረም 2025 መጨረሻ ድረስ የተገኘው እዚህ ገባ የማይባል 2.4 ሚሊዮን ዶላር ብቻ መሆኑን ጠቁሟል። ይህም የገንዘብ ሽፋን መጠኑ ከ7 በመቶ በታች አካባቢ መሆኑን አመልክቷል። በዚህ ምክንያት የኢትዮጵያን የህይወት አድን ፕሮግራሞች እንዲቀንሱ ወይም ሙሉ በሙሉ እንዲዘጉ ያስገደደ ሲሆን ይህም በሚሊዮኖች የሚቆጠሩ ሴቶችና ልጃገረዶች ወሳኝ የጾታዊና የስነ ተዋልዶ ጤናና እንዲሁም የጥበቃ አገልግሎቶችን እንዲያጡ አድርጓል። ኢትዮጵያ እየተባባሱ ያሉ ሁኔታ በተራዘሙ ግጭቶች እየጠነከሩ የመጡ የአየር ንብረት ለውጥ ተጽዕኖችና የተዳከሙ የጥበቃ ስርዓቶች የተንጸባረቀበት እንደሆነ ነው እየተመላከተው።